ካለብህ ይሄንን ቅባት ከተቀባ በኋላ ሙት። ሳትቀባ አትሙት። ሳትቀባ አትሙት። ኤልያስ እንደዚህ አለ፣ እኔ እወሰዳለሁ። እኔ በሚወሰድበት ጊዜ አትኩሬ የምታይ ከሆነ እጄ ላይ ያለው መጎናጸፊያ አንተ ላይ ይወርቃል። ዛሬ ምሽት በታርጫ ከተማ ያለኝን አገልግሎት ጨርሻለሁ። ተረኛ ትውልድ ግን ይነሳል። ከዚህ ከተማ ሌላ እዩ ይነሳል። ሴትዮች ይነሳሉ፣ ወንድዮች ይነሳሉ። አንድ ሁለት ሶስት አራት አምስት ስድስት ሰባት ወላባስ ቅባት ወደቀ፣ ቅባት ፈሰሰ፣ ቅባት ዘነበ፣ ቅባት ወደቀ። ይኸው ይሄ ሰው ቅባት ይነኩ። ቅባት ሰው አይለይም። Look at this is the power of Jesus. መስከረም 24 2010 ሙሉ ለሙሉ አዳራሹ ተሰርቶ ተመረቀ። ነቢይ እዩ ጩፋ ከመስከረም 24 2010 ዓ.ም ጀምሮ ወደ ሳሪስ አቦ የማምለኪያ አዳራሽ ለአገልግሎት በሙሉ ትኩረት በመስጠቱ እግዚአብሔር ለክብሩ የተጠቀመበት ድንቆችን በማድረግ እየሰራበት ብዙዎችን ያስገርም ነበር። እግዚአብሔርም ለነቢዩ ብዙ ሕዝብን እየሰጠው ታምራቱን በምልክት እያጸና ራእዩን እንዲቀጥል አስችሎታል። በእግዚአብሔር ሰው ነቢይ እዩ ጩፋ በሳሪስ አቦ በክራይስት አርሚ ዓለም አቀፍ ቤተ ክርስቲያን ውስጥ እግዚአብሔር ከራእዩ ጋር እንደነበርና በአገልግሎቱ የእውነት በእግዚአብሔር ምሪት እንደነበር በሚሠራው ሥራ ማወቅ ይቻላል። ይህም ሥራ እግዚአብሔር በነቢዩ ቃሉን በምልክት እያጸና ብዙዎች የተደረገላቸውን ለምስክርነት ያቆማቸው ነበር።